በአፍሪካ ቀዳሚነት ዝም ብሎ አልመጣም። ጠቅላይ ሚኒስትር አቢይ አህመድ ዶር እንዳብራሩት የኢትዮጵያ አጠቃላይ ኢኮኖሚ ዘንድሮ ከ10.2 እስከ 10.3 በመቶ ያድጋል ተብሎ የሚጠበቅ ሲሆን ይህ አስደናቂ አሃዝ በአፍሪካ ትልቁ እድገት ነው። ይህ የኢትዮጵያ እድገት ከሌሎች የአፍሪካ ሀገራት ጋር ሲነጻጸር በቁጥር ብቻ ሳይሆን በመልክ፣ በባህሪ እና በይዘቱ ፈጽሞ የተለየና ጥልቅ መዋቅራዊ ሽግግርን ያረጋገጠ ነው። በርካታ የአፍሪካ ሀገራት የንግድ ብድር ኮመርሻል ወስደው የሠራተኛ ደመወዝ በሚከፍሉበትና በከፍተኛ የዕዳ ጫና ውስጥ በሚገኙበት በአሁኑ ወቅት ኢትዮጵያ ግን ላለፉት 8 ዓመታት አንድም ዶላር የንግድ ብድር አልወሰደችም። ይልቁንም የመደመር መንግሥትን የትብብር ሞዴል በመከተልና የዕዳ ሽግሽግ በማድረግ የብድር መጠኗን ከ50 በመቶ በታች በማውረድ ጤናማ የማክሮ ኢኮኖሚ ገንብታለች። ይህ ስትራቴጂካዊ የፋይናንስ አስተዳደር ኢትዮጵያን ከአህጉሪቱ ሀገራት በእጅጉ የተለየችና ሉዓላዊነቷን በኢኮኖሚ ያረጋገጠች ያደርጋታል። የኢትዮጵያ እድገት ሌላው ልዩ ባህሪ በአንድ ዘርፍ ላይ ብቻ የተንጠለጠለ አለመሆኑ ነው። አብዛኞቹ አፍሪካውያን ሀገራት በጥሬ ዕቃ ኤክስፖርት ላይ ብቻ ሲደገፉ፣ የኢትዮጵያ እድገት ግን ሁለንተናዊና ብዝሃ ዘርፍ ዳይቨርሲፋይድ ነው። በግብርናው ዘርፍ በክላስተር ማረስን በማስፋፋት 29 ሚሊዮን ሄክታር መሬት ታርሶ 1.3 ቢሊዮን ኩንታል ምርት የተሰበሰበ ሲሆን ዘርፉ የ7.7 በመቶ እድገት ያሳያል። በኢንዱስትሪው ዘርፍ ነባር ፋብሪካዎች የማምረት አቅማቸውን ከ47 ወደ 67 በመቶ ያሳደጉ ሲሆን 5 ቢሊዮን ዶላር የሚያወጡ የውጭ ምርቶችን እንደ ሲሚንቶ፣ ብረትና መስታወት ያሉትን በሀገር ውስጥ በማምረት መተካት በመቻሉ ዘርፉ የ12.7 በመቶ እድገት እያስመዘገበ ይገኛል። የአገልግሎት ዘርፉ በ9.8 በመቶ ሲያድግ፣ የዲጂታል ኢኮኖሚው ደግሞ በ5 ሚሊዮን ኮደርስ ፕሮጀክት ታግዞ ትልቅ ዝላይ እያሳየ ነው። ከሁሉም በላይ ይህ ሁለንተናዊ እድገት ቁጥራዊ ብቻ ሳይሆን የዜጎችን ተጠቃሚነት ከፍ ያደረገ በተግባር የሚዳሰስ ውጤት ነው። በአንድ ዓመት ብቻ በሀገር ውስጥ በውጭ ስምሪት እና በርቀት ሥራ በአጠቃላይ ከ5 ሚሊዮን በላይ ዜጎች የሥራ ዕድል አግኝተዋል። የዜጎችን የኑሮ ጫና ኮስት ኦፍ ሊቪንግ ለማቃለል መንግሥት በየወሩ 36 ቢሊዮን ብር የነዳጅ ድጎማ የሚያደርግ ሲሆን ከ2.0 በላይ የእሁድ ገበያዎችን አቋቁሟል። መሠረታዊ የሆነውን የመኖሪያ ቤት ችግር ለመፍታትም በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት ታቅዶ ወደ ሥራ ተገብቷል። የጤናውን ዘርፍ ስንመለከትም የሀገር ውስጥ የመድኃኒት ማምረት አቅም ከ4 በመቶ ወደ 44.45 በመቶ ከፍ በማለቱ ዜጎች የተሻለ የሕክምና አቅርቦት እያገኙ ነው። ይህ ሁለገብ እድገት ከተማን ብቻ ሳይሆን ገጠሩንም ያካተተ ነው። የገጠር ነዋሪው የገጠር ኮሪደር፣ የዘመናዊ ግብርና፣ የሶላር፣ የባዮጋዝና የዘመናዊ መኖሪያ ቤቶች ተጠቃሚ መሆን መጀመሩ እድገቱ ሁሉንም የህብረተሰብ ክፍል ያዳረሰ ኢንክሉሲቭ መሆኑን ያረጋግጣል። በአጠቃላይ የኢትዮጵያ እድገት የመደመር መንግሥት በሚያራምደው የፍጥነት የፈጠራና የትብብር መርህ የሚመራ በመሆኑ ሀገሪቱ ያላትን እምቅ አቅም ወደ ተጨባጭ የሕዝብ ብልጽግና እየቀየረች ትገኛለች። ይህ ሚዛኑን የጠበቀ የዜጎችን ኑሮ ያሻሻለና ጫናዎችን የሚቋቋም የእድገት ሞዴል ኢትዮጵያን በአፍሪካ ቀዳሚ ከማድረግ አልፎ ለመላው አፍሪካም ትልቅ ተምሳሌት የሚያደርጋት ነው።